ሁሌም በእስላም ስር እስካለሽ ድረስ ራስሽን ቀና ታደርጊያለሽ። እስላም ከመምጣቱ በፊት ሴት ልጅ በህይወቷ ትቀበር ነበር። እስላም ከመጣ በኋላ ግን ሴት ልጅ የተከበረችና ወንድ ልጅ ጀነት እንዲገባ ምክንያት ሆነች። ሙዓዊያ ረዲየላሁ ዐንሁ አንድ ጊዜ ወደ ረሱል ሰለላሁ ዐለይሂ ወሰለም ጋር መጣ። ያ ረሱላህ እናንተ ጋር አብሬ ገዝዋ ዘመቻ ልሄድ ነው ሲላቸው ነብይ መሐመድም ሰለላሁ ዐለይሂ ወሰለም እናት አለህ እንዴ አሉት። አዎ ያ ረሱላህ ሲላቸው አንተ እናትህ ጋር ተቀመጥ ምክንያቱም ጀነት ከእናት እግር ስር ናት አሉት ነብይ መሐመድ ሰለላሁ ዐለይሂ ወሰለም። እናት ልጅ ጀነት እንዲገባ ምክንያት ናት። ሌላው ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ሁለት ሴት ልጆች ወይም ደግሞ ሶስት ሴት ልጆች ሁለት እህቶች ወይም ሶስት እህቶች ካሉት በእነሱ ላይ አላህ Subhanahu Wa Ta'ala ከፈራ በእነሱ ላይ ያለውን ጓደኝነቱን ካሳመረ ፈለሁል ጀነህ ለሱ ጀነት አለው ይላሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ሁለት ሴት ልጆች ወይም ሶስት ሴት ልጆች ሁለት እህቶች ወይም ሶስት እህቶች አንድ አባት ወይም አንድ ወንድም ጀነት እንዲገባ ምክንያት ናቸው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ إذا تزوج العبد فقد استكمل نصف الدين عند باريا كاغبا يدين ግማሽ በርግጥም አሟልቷል فليتق الله فيما بقي በተቀረው አላህ Subhanahu Wa Ta'ala ይፍራ ይላሉ። አንደኛው እናት ልጇ ጀነት እንዲገባ ምክንያት ትሆናለች። ሁለተኛው ሴት ልጅ አባቷ ጀነት እንዲገባ ምክንያት ትሆናለች። ሶስተኛው እህት ወንድሟ ጀነት እንዲገባ ምክንያት ትሆናለች። አራተኛ ሚስት ባሏ ጀነት እንዲገባ ምክንያት ትሆናለች። ሱብሃንአላህ ከ114 ከቁርአን ምዕራፎች ውስጥ ሱረቱ ሪጃል የሌለበት ምዕራፍ ውስጥ ሱረቱ ኒሳ የሴቶች ምዕራፍ ይገኝበታል። ሁሌም በእስላም ስር እስካለሽ ድረስ ራስሽን ቀና ታደርጊያለሽ።